ሰላም ይህ ኢየሩሳሌም አካዳሚ ነው። በዛሬው ቪዲዮ ቨርቹዋል ቦክስ እና ኡቡንቱን ዊንዶው 11 ላይ እንዴት እንደምንጭን አብረን እናያለን። ቨርቹዋል ቦክስ ማለት ፍሪ የሆነ ኦፕን ሶርስ የሆነ ቨርቹዋላይዜሽን ሶፍትዌር ሆኖ ያ ማለት ደግሞ ኮሜርሻል ያልሆነ በሽያጭ የምናገኘው ሳይሆን ፍሪሊ የምናገኘው የሶፍትዌር አይነት ነው። እሱ ለምን ይጠቅመናል? የተለያዩ ቨርቹዋል ማሽኖችን ለመፍጠር። ቨርቹዋል ማሽን ደግሞ የምንለው ምንድነው? ኮምፒውተራችን ለምሳሌ ፊዚካል ማሽን ነው። የኮምፒውተራችንን ተመሳሳይ ቨርቹዋሊ ስንጭን ደግሞ እሱም ቨርቹዋል ማሽን እንለዋለን ማለት ነው። እንዲሁም ደግሞ ማኔጅ ለማድረግ ከዛ ውጪ የሴኩሪቲ ኢሹዎች ያሉባቸው ሶፍትዌሮችን ፊዚካል ዲቫይሳችን ላይ መጫን ማንፈልግ ከሆነ ወይም ደግሞ ፊዚካል ኮምፒውተራችን ላይ መጫን ማንፈልግ ከሆነ ሪስክ ያላቸው ሶፍትዌሮችን መጫን ማንፈልግ ከሆነ እነሱን አፕሊኬሽኖች ወይም ሶፍትዌሮች አፌክት እንዳያረጉብን ሜን ኦፕሬቲንግ ሲስተማችንን ወይም ደግሞ ፊዚካል ማሽናችንን እሱን ፕሪቨንት ለማድረግ ቨርቹዋል ቦክሳችን ላይ መጫን እንችላለን ማለት ነው። ምንድነው ቨርቹዋል ቦክስ የሚሰጠው? መልቲፕል የሆኑ ኦፕሬቲንግ ሲስተሞችን አንድ ፊዚካል ማሽን ላይ ሳይመንታኒየስሊ ኦፕሬት ማድረግ እንድንችል ያደርገናል። ያ ማለት ከአንድ በላይ የሆኑ ኦፕሬቲንግ ሲስተሞች ባንዴ ራን ማድረግ እንድንችል ያደርገናል ማለት ነው። እሱን ለማድረግ መጀመሪያ የምናደርገው ነገር ምንድነው? ክሮማችን ውስጥ ነው የምንገባው። ቨርቹዋል ቦክስ ብለን እንጽፋለን፣ ሰርች እናደርጋለን። ሰርች ስናደርግ መጀመሪያ ላይ እንደሚታየው እዚህ ላይ እንደምታዩት የኦፊሻል ዌብሳይታቸው ነው የሚመጣው የኦራክል ቨርቹዋል ቦክስ which is www.virtualbox.org የሚለው ማለት ነው። እሱን እንከፍታለን። እሱን ስንከፍት ኦፊሻል ዌብሳይታቸው የመጀመሪያ ሆም ፔጁ ይሄንን ይመስላል። እኛ የምንፈልገው አሁን ቨርቹዋል ቦክስ የምንለውን ሶፍትዌር ማውረድ ነው። የስ ለዛ ዳውንሎድ የሚለውን እዚህ ጋር እንጫናለን ማለት ነው። ዳውንሎድ ስናደርግ ይሄኛው ፕላትፎርም ይመጣል። ይሄኛው የፕላትፎርሙ ፓኬጅ ምንድነው? አሁን የምትጭኑበት ወይም ደግሞ አሁን እየተጠቀማችሁበት ያለው ኦፕሬቲንግ ሲስተም ምንድነው? እሱ ላይ ነው ቨርቹዋል ቦክሱን የምንጭነው። ስለዚህ አሁን ላይ እየተጠቀማችሁት ያላችሁት ኦፕሬቲንግ ሲስተም ማክ ከሆነ ላይነክስ ዲስትሪቢዩሽን ያለበት ሌላ ከሆነ እሱን ትመርጣላችሁ። እኔ ግን አሁን ላይ እየተጠቀምኩበት ያለው ፕላትፎርም ዊንዶ ስለሆነ ዊንዶ ሆስት የሚለውን ነው ማለት ነው የምጫነው። ለዊንዶ የሚሆን ሌተስት የሆነ ቨርዥን እንዲያወርድልኝ ያደርጋለሁ ማለት ነው። አሁን ላይ ቨርቹዋል ቦክስ ሌተስት ቨርዥኑ 7.1.6 ነው። እሱ ነው ማለት ነው እያወረድን ያለ ነው። ስለዚህ ልክ ዊንዶ ሆስት የሚለውን ስትነኩ እዚህ ላይ ዳውንሎድ እያደረገ ያሳየናል ማለት ነው። 7.1.6 ዳውንሎድ አድርጎ ጨርሶልናል። ስለዚህ እሱን ኢንስታል ወደ ማድረግ ነው የምንሄደው። ክሊክ አድርገን ራን አስ አን አድሚኒስትሬተር እንለዋለን። then next እናደርጋለን። አሁንም ተርምና ላይሰንስ አግሪመንቱን አክሰፕት እናደርጋለን። then next እዚህ ላይ ያሉትንም ኢንቫይሮንመንቶች ከስተም ሴትአፕ ነው። next እናደርጋለን። ስለዚህ የኔትወርክ ፊቸሩ ሪሴት ሊያደርግ ይችላል ወይ ደግሞ ቴምፖራሪ ዲስኮኔክት ሊያደርግ ይችላል ከኔትወርካችሁ ጋር ይላል። የስ እንለዋለን ማለት ነው። እዚህ ጋር ምንድነው የሚያመጣልን? ሚሲንግ ዲፔንደንሲዎች ይኖራሉ which is የፓይተን ኮር። እሱንም የስ ብለን እንቀጥላለን። ምክንያቱም አሁን ላይ ቨርቹዋል ቦክሳችንን በፓይተን ስክሪፕቶች ኮንትሮል ማድረግ አይደለም የፈለግነው። ስለዚህ የስ ብለን እንቀጥላለን ማለት ነው። ኔክስት እንላለን then ኢንስታል እንለዋለን። ስለዚህ ኢንስታሌሽናችንን ይጀምራል ማለት ነው። ፋይናሊ ኢንስታል አድርጎ ጨርሶልናል። ፊኒሽ እንለዋለን። ልክ ፊኒሽ እንዳልነው ታስክ ባራችን ላይ ይከፍተዋል። ስለዚህ የቨርቹዋል ቦክሳችን ሜን ሆም ፔጁ ነው ማለት ነው። ስለዚህ ይሄን ካደረግን በኋላ አሁን ቨርቹዋል ማሽናችንን መፍጠር የምንችልበትን ኢንቫይሮንመንት ኢንስታል አድርገናል። የምናደርገው ምንድነው? ምንጭነውን ኦፕሬቲንግ ሲስተም ዳውንሎድ እናደርጋለን ማለት ነው። እሱ ምንጭነው ኦፕሬቲንግ ሲስተም ደግሞ ኡቡንቱ ብለን የምንጠራው የኦፕሬቲንግ ሲስተም አይነት ነው። ልክ እንደ ቨርቹዋል ቦክስ ሁሉ which is ኡቡንቱም ፍሪ እና ኦፕን ሶርስ ነው። እሱን ለመጫን ደግሞ እናደርጋለን። አሁንም ክሮማችን ጋር እንመለስና ኡቡንቱ ብለን እንጽፋለን ማለት ነው። ልክ ኡቡንቱ ብለን ሰርች ባደረግን ሰዓት
የኡቡንቱ ኦፊሻል ዌብሳይታቸው መጀመሪያ ኢንዴክስ ሆኖ ይመጣልናል። ubuntu.com የሚለውን እሱን እንከፍታለን። ዘን ምንድነው የምንለው ዳውንሎድ ፎር ፍሪ ወደ ታች እንሄድና እዚህ ላይ እንደምታዩት ብዙ አይነት ኦፕሽኖች አሉ። ዳውንሎድ ኡቡንቱ ዴስክቶፕ የሚለውን እንነካለን ማለት ነው። ደን እሱን ስንነካ ወደ ታች ኡቡንቱ 24.04.2 LTS የሚል ይመጣልናል። LTS ወይም ደግሞ ሎንግ ተርም ሳፖርት የምንለው ቨርዥን የ2 ዓመቱ ኤፕሪል ላይ ነው የሚወጣው። እሱ ምንድነው ለ5 ዓመት ያህል ሳፖርትድ የሆነ እዛው አብሮ ሳፖርትድ የሆነ ሴኩሪቲ አፕዴት ወይም ደግሞ ባግ ፊክስ ማድረግ ብንችል የሴኩሪቲ ኢሹዎች ቢኖሩ አዳዲስ ነገሮች ቢመጡ ለ5 ዓመት ያህል እናንተ እየሄዳችሁ ማኑዋሊ አፕዴት ማድረግ ወይ ደግሞ የሴኩሪቲ ስታተሳችሁን ማስተካከል ሳይሆን እዛው ለ5 ዓመት ያህል ይሄን ሳፖርት ያደርጋል ማለት ነው። አሁን እዚህ ጋር 04 የሚለው የሚያሳየው መንዙን ነው። ኤፕሪል ላይ እንደሚወጣ 4ኛው ወር ላይ ማለት ነው። 2024 ላይ ነው የተለቀቀው። 2024 የሚለው ደግሞ የሚያሳየው እሱን ነው። ሬጉላር ቨርዥኑ ላይ ስንመጣ ደግሞ በአመት 2 ነው ላውንች የሚደረገው ኤፕሪል ላይ እና ኦክቶበር ላይ ነው። እሱ ደግሞ በየጊዜው እንዳልኳችሁ ሎንግ ተርም ሳፖርት ስላልሆነ በየጊዜው አፕዴት ማድረግ ያለባችሁን ነገር ራሳችሁ አፕዴት ታደርጋላችሁ። ሪኮመንድ ማድረገው ነው LTS ነው። ምንጭ ነው ዛሬ LTS ነው። ስለዚህ ዳውንሎድ የሚለው ላይ እንነካለን። ስለዚህ አሁን ቨርቹዋል ቦክሳችንን ኡቡንቱችንን አውርደናል። አሁን የምንሄደው ኡቡንቱን ቨርቹዋል ቦክስ ውስጥ እንዴት ኢንስታል እናደርገዋለን። ቨርቹዋል ቦክሳችንን እንከፍታለን። ደን እዚህ ጋር ኒው የሚለው በተን አለ። እሱን አድ እናደርጋለን። ስለዚህ አሁን አዲስ ቨርቹዋል ማሽን ክሬት ልናደርግ ነው ማለት ነው። 24.04 LTS እናወርድ ነው። ለዛ LTS እንለዋለን። then ታይፑ ላይነክስ ኦፕሬቲንግ ሲስተም ነው። ይሄን ከሞላን በኋላ ኔክስት እንለዋለን። ኡቡንቱ ለመጫን ስንፈልግ የሚፈልገው ቤዝ ሜሞሪ አለ፣ የሚፈልገው ፕሮሰሰር አለ። ስለዚህ ከሲስተም ሪኳየርመንቶች ውስጥ የመጀመሪያው ፕሮሰሰር ነው። ፕሮሰሰር ከ2 ኮር በላይ ይፈልጋል። ቤዝ ሜሞሪ ደግሞ ከ2 GB ራም በላይ ይፈልጋል። ከዛ ውጪ ደግሞ ሃርድ ዲስክ ደግሞ ከ25 GB በላይ ይፈልጋል ማለት ነው፣ ፍሪ ሃርድ ዲስክ። ስለዚህ እሱን ስፔሲፋይ እናደርግለታለን። ቤዝ ሜሞሪ እዚህ ላይ ስናየው ወደ 4 ሜጋባይት ሰጥቶታል። እንጨምርለታለን ማለት ነው። ስለዚህ እዚህ ድረስ እንሰጣለን። ደን ፕሮሰሰር ባይ ዲፎልት አሁን 1 CPU 1 ኮር ነው የሰጠው። እንጨምርለትና አትሊስት 3 ኮሮች እንዲሰጠው እናደርጋለን። ደን ኔክስት። እዚህ ላይ ደግሞ ስንመጣ ምንድነው ሃርድ ዲስክ የዲስክ ሳይዛችንን አሎኬት እንድናደርግ ያደርገናል። አሁን ባይ ዲፎልት 25 GB ሰጥቶታል። የተወሰነ ስፔስ እንጨምርለታለን። then next። ስለዚህ አሁን ሃርድዌር ሪኳየርመንታችንን ጨርሰናል። which is አንድ ቨርቹዋል ማሽን ፈጥረናል ማለት ነው። ስለዚህ ፊኒሽ እንለዋለን። እዚህ ላይ እንደምናየው አንድ ቨርቹዋል ማሽን ክሬት ተደርጓል። ይሄ ቨርቹዋል ማሽን ክሬት ከተደረገ በኋላ ሴቲንጎቹ ጋር እንገባና አንዳንድ ሪኳየርመንቶችን ደግሞ ሴት እናደርጋለን። እሱን ለማድረግ ሴሌክት የተደረገው ይሄን ቨርቹዋል ማሽን እንደሆነ ቼክ ካረግን በኋላ ሴቲንግ የሚለው ውስጥ እንገባለን። ቤዚክ ሴቲንግ ላይ ኔሙ ኡቡንቱ 24.05 LTS ነው። ታይፑ ላይነክስ፣ ሰብ ታይፑ እና ቨርዥኑ ተጽፎልናል። እዚህ ላይ ስፔሲፋይ የምናደርገው ነገር የለም። ቀጣይ የምንሄደው ምንድነው ወደ አድቫንስድ ሴቲንግ እንሄዳለን ማለት ነው። 2 በድሮፕ ዳውን ቦክሶች አሉን። የመጀመሪያው ሼርድ ክሊፕቦርድ የሚለው ነው። ሁለተኛው ደግሞ ድራግ ኤንድ ድሮፕ የሚለው ነው። ይሄ እንደምናየው ዲሴብልድ ሆኖ ነው የሚመጣው። እኛ የምናደርገው ምንድነው ባይ ዳይሬክሽናል ነው የምናደርገው። ይሄን ባይ ዳይሬክሽናል ማድረጋችን የሚጠቅመን ምንድነው የሆስት ማሽናችን ወይም ደግሞ እየጫንበት ያለው ፊዚካል ማሽናችን እና አሁን ለመጫን እየሞከረን ያለውን ኡቡንቱን በሁለቱ መሃል ኢሜጆችን፣ ቴክስቶች ኮፒና ፔስት ማድረግ ብንፈልግ እሱን እንድናደርግ የሚረዳን ፋንክሽናሊቲ ስለሆነ እነሱም ባይ ዳይሬክሽናል እናላቸዋለን ማለት ነው። ደን ጀነራሉን ጨረስን፣ ወደ ሲስተም ፋንክሽናሊቲዎች እንሄዳለን። እሱ ላይ
ያው መጀመሪያ ላይ ቤዝ ሜሞሪ ቨርቹዋል ማሽኑን ስንፈጥርም ሰጥተናል። ከዛ ወደ ዲስፕሌይ እንሄዳለን። ይሄ ደግሞ ወደ ቪዲዮ ሜሞሪ ወይም ደግሞ ቪዲዮ ራም ወደምንለው ይወስደናል ማለት ነው። ይሄኛው ሜሞሪ በደንብ ስፔስ ሲያገኝ ዳይሬክትሊ የፍሬም ሬታችንን ወይም ደግሞ ሪዞሉሽናችንን ኢምፓክት ያደርጋል። ስለዚህ ጥሩ ሪዞሉሽን ያለው ቴክስቸር እንዲኖር ግራፊክስ ኢንቴንሲቭ የሆኑ ታስኮችን ልክ እንደ ጌሚንግ አይነቶችን በደንብ ፈንክሽን ማድረግ እንድንችል ለዚህኛው ስፔሲፋይ እናደርግለታለን። በዛውም ደግሞ ኢንስታሌሽናችንን ኢዚ ያደርግልናል፣ ስፔስ ባላነሰ ቁጥር ማለት ነው። ዲስፕሌይ የቪዲዮ ሜሞሪያችንን እናስተካክለናል። ደን ወደ ስቶሬጅ እንሄዳለን። እዚህ ጋር ስንመጣ ስቶሬጅ ላይ ስንመጣ ደግሞ ምንድነው ኮንትሮል አይዲኢ የሚል ኦፕሽን እናገኛለን። እዚህ ላይ ስክሪኑ ላይ እንደምናየው ኮንትሮለር አይዲኢ ወይም ደግሞ ኢንተግሬትድ ድራይቭ ኤሌክትሮኒክስ የሚጠቅመን ምንድነው የተለያዩ የቨርቹዋል ስቶሬጅ ዲቫይሶችን አታች ለማድረግ እንጠቀምበታለን። which is ISO ኢሜጆችንም ሊሆን ይችላል ቡት ለማድረግ የምንጠቀምበትን ማለት ነው። ስለዚህ እንደምናየው አሁን ላይ ልንጭነው የፈለግነው ምንም አይነት ነገር የለም። ኢምፕቲ ነው የሚለው። ስለዚህ ቅድም ያወረድነውን የኡቡንቱን ኦፕሬቲንግ ሲስተም ISO ኢሜጅ እዚህ ውስጥ እናስገባለታለን ማለት ነው። ኢምፕቲ የሚለው ላይ ክሊክ እናደርጋለን። ኦፕቲካል ድራይቭ ምትል ዲስክ ምልክት ያለበት ድሮፕ ዳውን የሆነ ኦፕሽን አለ። እሱን ነካና ቹዝ ዲስክ ፋይል የሚለውን እነካለን ማለት ነው። ዳውንሎዳችን ላይ የሚመጣልንን የኡቡንቱን ISO ኢሜጅ እንመርጥለታለን። ይሄን ዲስክ ኢሜጅ ፋይሉን ኦፕን። ልክ እንደተመረጠ አታች የሆነ ኢምፕቲ በሚለው ቦታ አታች የተደረገ ISO ኢሜጅ ያሳየናል። ደን ኦኬ እንላለን። ደን አሁን ኡቡንቱአችንን ኢንስታል ለማድረግ ሬዲ ነን። ስለዚህ ኢንስታሌሽናችንን ለመጀመር ስታርት እንላለን። ኢንስታሌሽናችን ጀምሯል። የመጀመሪያው ትራይ ኤንድ ኢንስታል ኡቡንቱ ይላል። እሱን ኢንተር እናደርጋለን። ስለዚህ ኢንስታሌሽናችን እየቀጠለ ነው ያለው። ኢንስታሌሽናችን ጀምሯል። እዚህ ጋር ላንጉጅ አስመርጠናል። እንግሊሽ የሚለውን መርጠን ኔክስት እንላለን። እንግሊሽ ዩኤስ ስኪፕ ብለን እናልፋለን። ኢንስታል ኡቡንቱ ኢንተራክቲቭ ኢንስታሌሽን ዲፎልት ሴሌክሽን ኢንስታል ሰርድ ፓርቲ ሶፍትዌር ኢሬዝ ዲስክ ኤንድ ኢንስታል ኡቡንቱ የሚለውን መርጣለን። ያው ቨርቹዋል ቦክስ ውስጥ ስለሆነ ያለ ነው ምንም አይነት የሚያጠፋው ፋይልም ምንም አይነት ኢሬዝ የሚያደርገውም ዲስክ አይኖረን። አካውንት እንድትፈጥሩ ያደርጋል። ስማችንን እናስገባለን። ስትሮንግ ፓስወርድ እናስገባለን። የጻፍነውን ፓስወርድ ኮንፈርም ፓስወርድ እናስገባለን። ስለዚህ ኢንስታል አድርገን እንቀጥላለን። ፋይናሊ የሚሰጠን የኡቡንቱ ኢንተርፌስ ይሄንን ይመስላል ማለት ነው። ያ ማለት ሰክሰስፉሊ ኡቡንቱአችንን ቨርቹዋል ቦክሳችን ላይ ጭነናል። በሚቀጥለው ቪዲዮ እያንዳንዱ ኡቡንቱ ላይ የምናያቸው ፊቸሮች ምን እንደሚመስሉ እንዴት እንደሚሰሩና ሳም ቤዚክ የኡቡንቱ ኮማንዶች እንዴት እንደምንጠቀማቸው ኔክስት ቪዲዮ ላይ እናያለን። ይሄ ቪዲዮ ከጠቀማችሁ ላይክ ሼር ማድረግ እንዳትረሱ። እንደዚህ አይነት ኢንፎርሜሽን ቴክኖሎጂ ኤንድ ኮምፒውተር ሳይንስ ኮንተንቶችን ማየት የምትፈልጉ ከሆነ ሰብስክራይብ አድርጋችሁ የደወል ምልክቱን ተጫኑ። ሁሌ ቪዲዮ በተለቀቀ ቁጥር ይደርሳችኋል። ኔክስት ቪዲዮ እስክንገናኝ ቴንክ ዩ ፎር ዋቺንግ ባይ